Please drop me off here. እባክህን እዚህ አውርደኝ። አውቶቡስ ውስጥ ገብቻለሁ። I got on the bus. ሰላም እንዴት ናችሁ? ዛሬ ከትራንስፖርቴሽን ጋር በተያያዘ እጅግ አስፈላጊ የሆኑ ፍሬዞችን እናያለን። የመጀመሪያ ፍሬዝ get on ወይም get on ሲሆን get onን የምንጠቀመው ለትላልቅ እኛ ውስጥ ገብተን መቆም በምንችልባቸው ተሽከርካሪዎች ለምሳሌ አውቶቡስ፣ ባቡር ወይም አውሮፕላንን የመሳሰሉ ትላልቅ ተሽከርካሪ አይነቶች ሲሆንና ወደ እነሱ ውስጥ ለመግባት ስንፈልግ get on የሚል ፍሬዝ እንጠቀማለን። ለምሳሌ አንድን ሰው ባስ ላይ ውጣ ለማለት ስንፈልግ get on the bus ወይም get on the bus ብለን መጠቀም እንችላለን ማለት ነው። አሁን ላይ ባስ ውስጥ እየገባችሁ ከሆነ getting on ነው የምትጠቀሙት። ለምሳሌ ባስ ውስጥ እየገባችሁ አንድ ሰው ደውሎላችሁ የት ናችሁ ብሏችሁ ምንድነው የምትመልሱት? I am getting on the bus ባስ ውስጥ እየገባው ነው። ወይም I am getting on the train ባቡር ውስጥ እየገባው ነው ብላችሁ getting on መጠቀም ትችላላችሁ። ሌላ ከተሳፈራችሁ በኋላ ደውልላችሁ ተሳፍረናል ለማለት I got on ተሳፍሬያለሁ፣ ገብቻለሁ፣ አውቶቡስ ውስጥ ገብቻለሁ። I got on the bus ባቡር ውስጥ ገብቻለሁ። I got on the train። ሁለተኛ ፍሬዝ get off ወይም get off ሲሆን get offን የምንጠቀመው ቅድም ካልኳቸው ከአውቶቡስ፣ ከባቡር ወይም ከአውሮፕላን ለመውረድ ስንፈልግ get off የሚል ፍሬዝ እንጠቀማለን። ምሳሌ እንመልከት። get off the bus ከባሱ ላይ ውረድ። get off the train ከባቡር ላይ ውረድ። ሌላ ደግሞ አሁን ላይ እየወረድን ከሆነ I am getting off the plane ከፕሌኑ እየወረድኩ ነው። I am getting off the bus ከባሱ እየወረድኩ ነው ለማለት getting offን እንጠቀማለን። ወርጃለሁ ለማለት ከፈለጋችሁ ደግሞ I got off the bus ከባሱ ላይ ወርጃለሁ። I got off the train ከባቡር ላይ ወርጃለሁ። ሶስተኛ ፍሬዛችን get in ነው ወይም get in። get in እንግዲህ መግባት ነው። አሁንም ከቅድሙ ከጌሮን ልዩነቱ ምንድነው? ጌትን የምንጠቀመው ለትናንሽ መኪናዎች ገብተን ውስጥ የምንቀመጥባቸው ለምሳሌ ታክሲዎች፣ ትናንሽ መኪናዎች ሲሆኑ ጌትንን እንጠቀማለን። በምሳሌ እንመልከት። Hurry up and get in the car we are late ፈጥነ መኪና ውስጥ ግባ ዘግይተናል። ጌትን እንግዲህ በተለያዩ ቴንሶች ስንመለከት ለምሳሌ መኪና ውስጥ ገብቻለሁ I got in the car መኪና ውስጥ እየገባው ነው። I am getting in the car መኪና ውስጥ እገባለሁ። I will get in the car። አራተኛ get out ወይም ውጣ ነው። መኪናን ለቆ መውጣት ወይም መውረድ። ለምሳሌ be careful when you get out of the taxi ከታክሲ ላይ በምትወርድበት ሰዓት ጥንቃቄ አድርግ። ሌላ ያለፈ ከሆነ he got out of the car and walked to the shop ከመኪና ላይ ወጥቶ ወደ ሱቅ ሄደ። ሌላ ወሳኝ ረግ drop off ነው። drop off ማለት ማውረድ ነው። ለምሳሌ can you drop me off in front of the bank ባንኩ ፊት ለፊት ልታወርደኝ ትችላለህ? Please drop me off here እባክህን እዚህ አውርደኝ። ወራጅ አለ ስትሉ drop me off ነው የምትሉት። ለዚህ እቺ በጣም ወሳኝ ረግ ነች። ኢትዮጵያ ውስጥ ብዙ ጊዜ አውርደኝ ወራጅ አለ እንላለን። ስለዚህ drop me offን ተጠቀሙ። የሆነ ቦታ ጠቅሳችሁ drop me off somewhere የሆነ ቦታ ላይ አውርደኝ። ሌላ ወሳኝ ረግ ፒክአፕ። ፒክአፕ እንግዲህ በትራንስፖርቴሽን ላይ ስንጠቀም አንድን ሰው ውሰደኝ ከዛ ከሆነ ቦታ ውሰደኝ ለማለት ስትፈልጉ pick me up ነው የምትሉት። ለምሳሌ I will pick you up from work at 5 p.m 11 ሰዓት ላይ ከስራ ቦታ ሄጄ እወስድሃለሁ። He went to the airport to pick up his friend ጓደኛውን ለመውሰድ ሄዷል። ሌላ ከትራንስፖርቴሽን ጋር በተያያዘ እጅግ ወሳኝ ረግ pull over መኪናን ዳር ይዞ ማቆም ወይም ጠርዝ ይዞ መቆም። ለምሳሌ መኪና ውስጥ ሆናችሁ ሹፌሩን እባክህን ጠርዝ ይዘህ ቁም ለማለት ስትፈልጉ please pull over here እዚህ ጋር ጠርዝ ይዘህ ወይም ዳር ይዘህ ቁም በማለት መጠየቅ እንችላለን ወይም pull over here እንላለን። ሌላ እጅግ ወሳኝ ረግ speed up ነው። speed up ማለት ፍጥነት መጨመር። መኪና በፍጥነት እንዲሄድ ከፈለግን please speed up the car ማለት እንችላለን። ሌላ ምሳሌ you need to speed up if you want to arrive on time በጊዜ መድረስ ከፈለክ ፍጥነቱን ጨምር። ሌላው slow down ነው። slow down የስፒድ አፕ ተቃራኒ ሲሆን ፍጥነት ቀንስ ለማለት ስንፈልግ slow down እንላለን። ለምሳሌ please slow down you are driving too fast እባክህን ፍጥነቱን ቀንስ በጣም እየፈጠንክ ነው። ሌላ እጅግ ወሳኝ ረግ hit the brakes ነው። hit the brake ማለት ፍሬን መያዝ ማለት ነው። መኪና ለማቆም ስናስብ እንግዲህ ፍሬን ይዘን ነው መኪና የምናቆመው። hit the brakes ማለት በአማርኛ ፍሬን መያዝ ማለት ነው። ለምሳሌ please hit the brakes ባክን ፍሬኑን ያዝ። ሌላ እጅግ ወሳኝ ረግ turn around ነው። turn around ማለት መኪናን አቅጣጫን ቀይሮ ወደ መጣበት እንድመለስ ወይም ወደ ኋላ እንዲዞር ስንፈልግ turn around እንላለን። ምሳሌ the street was blocked so he had to turn around መንገዱ ተዘግቶ ነበር ወደ ኋላ ተመለሰ። ሌላ break down ነው። break down ማለት መኪናችን ሲበላሽ break down ነው የምንለው። ለምሳሌ our car broke down in the middle of the highway መኪናችን በሃይዌይ መሃል ላይ ተበላሸበት። ሌላ እጅግ ወሳኝ
ሶስተኛ ራን ኦቨር ነው። ራን ኦቨር ማለት መገጨት ወይም መኪና ስገጭ ራን ኦቨር እንላለን። ለምሳሌ always check your mirrors so you don't run over anything on the ground። መሬት ላይ ያለውን ነገር እንዳትገጭ ሁልጊዜ መስታወትን ተመልከት። የዛሬውን በዚያ በቃን። በሚቀጥለው ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መማር የምትፈልጉትን ነገር ኮሜንት ስር ማስቀመጥ ትችላላችሁ። መልካም ጊዜ ይሁንላችሁ።